ቦንዦር ኮሙን ታሌቡ እንዴት ናችሁ? እኔ ደህና ነኝ። ይሄ ፈረንሳይኛን ከኔ ጋር በአማርኛ የምንማማርበት ቻናል ነው። ሶ ላስት ታይም ኢን ላስት ቪዲዮ ዊ ለርንድ የተማርነው በፈረንሳይኛ ቋንቋ እንዴት ሰላም እንደምንባባል ከሰላምታ በኋላ ደግሞ ትንሽ ወሬ ለማስቀጠል የሚጠቅሙንን ፈረንሳይኛ ቃላቶችን ተማርን። ሶ አሁን ደግሞ በዚህ ቪዲዮ ላስት ቪዲዮ ላይ ፕሮሚስ እንዳረኩላችሁ ካፌ ውስጥ ገብተን እንዴት አድርገን ሻይ ቡና ማዘዝ እንደምንችል እንማራለን። ሌትስ ጎ። የመጀመሪያው ካፌ ውስጥ ገብተን እኔ ሻይ ፈልጋለሁ፣ እኔ ቡና ፈልጋለሁ፣ እኔ ይሄን አይነት ኬክ ፈልጋለሁ ማለት ከፈለጋችሁ መጀመሪያ ላይ አይ ውድ ላይክ የምፈልገው በፈረንሳይኛ ዠ ቡድሬ፣ አብረን በለው ዠ ቡድሬ። ይሄ ኤግዛክትሊ ምን ማለት ነው? አይ ውድ ላይክ እኔ የምፈልገው እያለን ነው። ለምሳሌ ሻይ ከሆነ የፈለግነው ዠ ቡድሬ ቴ፣ ቡና ከፈለግን ዠ ቡድሬ ካፌ፣ ኬክ ከፈለግን ደግሞ ዠ ቡድሬ ክሯሶን። ክሯሶን ይሄ ደግሞ የኬክ አይነት ነው። እኛ ሀገር የምናውቀው በክሯሶንት ነው። ፈረንሳይ ሀገር በደንብ የሚጠቀሙት ኬክ ስለሆነ ማለት ነው። አዘን ግን መጨረሻ ላይ በፈረንሳይ ካልቸር መጨረሻ ላይ ፕሊስ ማለት የተለመደ ነው እና አግባብም ነው። ለምሳሌ ሻይ ብናዝ ዠ ቡድሬ አንቴ ሲልቭ ፕሌይ ነው የምንለው እንጂ ዠ ቡድሬ አቴ ብለን ጸጣናል። ከዛ በኋላ ሲልቭ ፕሌይ ማለት ምን ማለት እንደሆነ ታውቃላችሁ? ሲልቭ ፕሌይ ማለት ፕሊስ ብለን እየጠየቅን ነው። አብረን በለው ሲልቭ ፕሌይ። ለምሳሌ ዠ ቡድሬ ክሯሶን ሲልቭ ፕሌይ ካልን ሰውየው ክሯሶን ይዞልን ይመጣል ማለት ነው። ከዛ በኋላ ስንት ብር ነው ብለን ማወቅ ብንፈልግ ምን ማለት እንችላለን? ሴ ኮምቢያ። አብረን በለው ሴ ኮምቢያ፣ ሃው ማች ኢዝ ኢት እያልነው ነው። ዋጋው ስንት ነው ብለን እየጠየቅን ነው። ከዛ ተጠቀምን፣ በላን፣ ምናምን ጨረስ። ሂሳብ ብለን መጠየቅ ብንፈልግ ምን እንላለን? ላዲሲዮን ሲልቭ ፕሌይ፣ ላዲሲዮን ሲልቭ ፕሌይ። አብረን በለው ላዲሲዮን ሲልቭ ፕሌይ። ቢል አምጣልን እያላችሁት ሰውየው ይሄዳል፣ ይመጣል፣ ሂሳቡን ሰጣችሁ፣ ከፈላችሁ፣ በላችሁ፣ ጨርሷል። ከዛ በኋላ ሁልጊዜ መርሳት የሌለባችሁ ሜርሲ እንላለን። ቴንኪዩ በመስተንግዶ ደስተኛ ከሆናችሁ፣ ካልሆናችሁ ደግሞ ካልሆንም ብላችሁ ትናገራላችሁ። እሱ ቃላቶች ደግሞ ለሚቀጥለው ቪዲዮ ይሆናል። ይሄኛው በዚህ እናበል። ዛሬ ምን ተማርን? ዠ ቡድሬ ተማርን፣ ሲልቭ ፕሌይ ተማርን። ከዛ በኋላ ኮምቢያ ሴ ኮምቢያ ተማርን። ከዛ በኋላ መጨረሻ ላይ ላዲሲዮን ሲልቭ ፕሌይ ተማርን። ከሱ በኋላ ደግሞ ሜርሲ ብለን ተማርን። ለዛሬ እነዚህን ተምረናል። ይህንን ቪዲዮ ከተመቻችሁ እውቀት ከጨመረላችሁ ላይክ አድርጉ። ለሚቀጥለው ፓርት ደግሞ ዊች የምንማረው የሚሆነው ትራቭል ስታደርጉ ስትንቀሳቀሱ አቅጣጫ ለመጠየቅ በፈረንሳይኛ ምን እንደሚመስል አብረን እንማራለን ማለት ነው በሚቀጥለው። እሱን ቪዲዮ ከፈለጋችሁ ደግሞ ሰብስክራይብ አድርጉ ሶዛት እንዲመጣላችሁ። ለዚህ ቪዲዮ በቃ ጨርሰናል። ኮመንት ላይ አሳይመንታችሁ እንደተለመደው አሳይመንታችሁ ምን ይሆናል? ኮመንት ላይ ተገቡና የምትወዱትን ምግብ መብላት የምትፈልጉትን ምግብ በፈረንሳይኛ ማዘዝ እንዴት እንደሆነ ታች ጋር ተገቡና ዠ ቡድሬ ትሉና ምግብ ወይም መጠጥ ጽፋላችሁ። ካላወቃችሁት በፈረንሳይኛ በእንግሊዝኛ ጻፉት፣ እኔ ተረጉምላችኋል። አንቲል ዊ ሲ ኢች አዘር አጌን ኦሬ